ነገርሽ? አልነገረኝም። ለነገሩ እንዴት ይነግርሻል? ሚስቱ ግን በጣም ቆንጆ ናት። ማህሌት ነች። ያውም ደግሞ ካንቺ በለጠች ቆንጆ። ምን ነው እኔንስ ቆንጆ ነሽ ትኛል ነበር እንዴ? ለሀብታም ድርሻለሁ ስትያል ነበር። ቅድስት ማህሌት ቆንጆ ናት ማለት እኮ አንቺ አስቀያሚ ነሽ ማለት አይደለም። እሺ ይሆናልሽ። ለማንኛውም መሽቷል። ቆይ አንዴ ቅድስት፣ የመድብል በር ክፍትና ዝግ መሆኑን አረጋግጭልኝ። እሺ ተቆልፏል። አንቺ ግን ከመጀመሩ ነው እንደዚህ ከረፋፍ ይሆንሽው። ደሞ እሱ ምን ማለት ነው? እኔ መድብል ሲተኛ በሩን ቆልፎ ነው የሚተኛው ወይስ ከፍቶ ነው የሚለው አረጋግጭልኝ እኮ ነው ያልኩሽ። ምን ልታደርጊ ነው? ቅድስት ሂጂና አረጋግጭልኝ እኮ። ቆይ ምን ልታደርጊው ነው እንዴ? ምን አደርገዋለሁ? አለም ቆይ ምን አስበሽ ነው? አለም ባክሽ ከመድብል ጋር ንክኪ ይቅርብሽ። መድብል ማለት በአንድ አይኑ ተኝቶ በአንድ አይኑ የሚያይ ቆቅ ሰው ነው። ቆይ አንቺ ምን አስበሽ ነው? ለነገሩ ተይው በቃ ግቢና ተኝ። ያክስቴ ልጅ ከቅርብ ጊዜ አንስቶ እየጨለልሽ ነው መሰለኝ። ጨለል? እኔ ጨለል? እብዱ ማን እንደሆነ እኔ ያሳይሻለሁ። ጠብቂ። በየኔ እናት መሽቷል። ደህና ደሪ። ደህና ደሪ። መድብል ቻርጀር ፈልጌ ነበር። የምን ቻርጀር? የስልክ ነው። እና እኔ ቻርጀር ይዤ ነው እንደምተኛ? ቀን እኮ እዚህ ቻርጀር ሰካውና እረስቼ ወጣው መሰለኝ። ያንቺ ምን ሆነብሽ? የኔማ ተበላሸብኝ። እውነት አንቺ አሁን እዚህ ክፍል ቻርጀር ፍለጋ ነው የመጣሽው? አተኛም እንዴ? እኔ እኮ እንዲህ በቀላሉ ዝም ብሎ እንቅልፍ አይወስደኝም። ከሰው ጋር ካላወራው ካልተጫወትኩ ወይ ደግሞ መጽሐፍ ምናምን ካላነበብኩ እንቅልፍ አይወስደኝም። ምሳሌም ደግሞ ጥናት ይዛለች። ታዲያ እንደዛ ከሆነ እኔ ላዋራክ፣ ያው እንቅልፍ እስኪወስድ። አለምዬ ደስ ይለኛል። እና እዚህ ልተኛ? እና ቅድስት ተኝተዋል እንዴ? አዎ ሁሉም ነው የተኙት። ብሩክስ ክፍሉን ዘግቶ ተኝቷል እንዴ? እሱማ ቅድም እኮ ነው የተኛው። አይ ጥሩ። እና ነያ እርግጠኛ ነህ? በምኑ? እዚህ ተኝ ማለት እንዴ? አዎ ነይ እንዴ? እሺ ልምጣ? እሺ ማነህ? ማነህ? ምንድነው? ማነህ? ምንድነው? ማነህ? ልትገለኝ ነው? ማነህ? ማነህ አንተ? ማነህ? 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 ብሩክ ነህ? ልትገለኝ ነው አይደል? ልትገለኝ እባክህ። ባየው ውበት ተደንቆ ተግባሩና ስሜቱን መቆጣጠር ተስኖት አይኖቹን የሻረጊቱ ላይ ተክሎ
በያዘው ጨርቅ ለይስሙላ እጁን ወዲያ ወዲያ ያረጋል እንጂ አይኖቹ እሷ ላይ ተተክለዋል። እሷ ደረጃውን ወርዳ መኪናው ጋር ስትደርስ ጥሩ ሰውን ሲመለከቱ የነበሩት ደጃዝማች በድርጊቱ ተበሳጭተው በመቆጣት ምን አፍጠታያት አለ መኪናውን አትከፍትላትም እንዴ ብለው በቁጣ ጮኸው ሲናገሩት ቆሌው ተገፎ እየተደናበረ የመኪናውን በር ከፍቶ ቆመ። የሻረጊቱ በሁኔታው ተገርማ ሳቅ ብላ በጎን አይታው ገብታ ተቀመጠች። መቀመጧን እንዳረጋገጠ ባልተረጋጋ ስሜት በሩን ዘግቶ ዞሮ ሊገባ ሲል ትሰማለህ? አቤት ጌታዬ። አድርሳት ስትመለስ ወደ እኔና አሉትና ወደ ጸሎታቸው ተመለሱ። ጥሩ ሰው የመኪናውን ሞተር አስነስቶ ከግቢው ወጥቶ ሄደ። ከመንደሩ ወጥተው ወደ ዋናው አስፋልት እስኪደርሱ ሳይነጋገሩ ዝም እንደተባባሉ ነበር። የሻረጊቱ በጎን ሰረቅ አድርጋ ስትመለከተው ወደ እርሱ እያየች እንደሆነ ስላወቀ ዝም እንዳለ ፊት ለፊቱን እያየ ነዳ። የተወሰነ በዝምታ እንደተጓዙ ጥሩ ሰው ወደ እርሷ ሳይዞር ወዴት ልንዳው ሲል ጠየቃት። ሳቅ ብላ ወዴት እንደምትነዳው ሳታውቅ ነው እንዴ መኪና የምታሽከረክረው አለችው። በትምህርት ቤት መሆኑን አውቄያለሁ ሲል መለሰላት። የሻረጊቱ ገርሟታል። ሲያዋራት ለአንዴም ዞሮ ሳያት በመሆኑ ይሄ ልጅ አይናፋር ይሆን እንዴ ስትላሰበችና ደሞ ጠዋት መኪናውን ሲያጠብ ከነበረው ሁኔታ ጋር ተጋጨባት። ታዲያ ምን ሆኖ ነው? ምናልባት የአባትየው ቁጣ አስደንግጦት ይሆናል፣ አሊያም የተወሰነ እስክንተዋወቅ ድረስ ሊሆን ይችላል ብላ አሰበች። ወደ ለጋሃር ነው የምትነዳው። ለጋሃር ስትደርስ ጠይቀኝ እነግርሃለሁ። ደግሞ ንግድ ሥራ ኮሌጅ የሚጠፋ አይመስለኝም አለችው የሺህ ሐረጊቱ ወደ እርሷ ዞሮ የማያያትን ጥሩ ሰውን እየተመለከተች። ንግድ ሥራ ኮሌጅንማ አውቀዋለሁ ብሏት መልሶ ዝም አለ። ሁለቱም መልሰው ዝም እንደተባባሉ የተወሰኑ ደቂቃዎች አለፉ። የሺህ ሐረጊቱ ዝምታውን ለመስበር ፈገግ ብላ ወደ እርሱ ዞራ እንተዋወቅ፣ የሺህ ሐረጊቱ እባላለሁ አለችው። ጥሩ ሰው በራሱ ሐሳብ ውስጥ ሰምጦ ስለነበር ምን እንዳለችው እንኳን ባለመስማቱ ምን አልሽ? ተንተባተበ። በሁኔታው ስቃ የሺህ ሐረጊቱ እባላለሁ፣ ያንተ ስም ማን ይባላል አለችው። የኔን ነው። የሺህ ሐረጊቱ በጥያቄው ይበልጥ ተገርማ ሳቀችና የኔን ስም ነገርኩ አይደል? ያንተን ስም ንገረኝ። አሁን ግልጽ ሆኖለታል። መኪናውን እያሽከረከረ ጥሩ ሰው እባላለሁ አለ። ከአሁን ተጨማሪ ንግግር ይናገራል ብላ ስትጠብቀው ዝም በማለቱ ጥሩ ስም አለ፣ ስም ያምራል። ለመሆኑ ማን ነው ያወጣልህ? እናቴ ነች ያወጣችልኝ ብሎ መልሶ ዝም አላት። የሺህ ሐረጊቱ ግን ይበልጥ ከእርሱ ጋር ለማውራት በመፈለግ ጥሩ ስም አውጥተውልሃል አለችው። ጥሩ ሰው መልስ አልመለሰላትም። እንደ ስምህ ጥሩ ሰው ነህ እንዴ? ጥሩ ሰው ምን እንደሚመልስላት ግራ ገብቶት ሲያስብ ቆይቶ እንግዲህ የሰውን ጥሩነት ሌላ ሰው ነው የሚናገረው፣ ስለ ራሴው ጥሩነት ራሴው ባወራ ግብዝነት ነው። ለስሙ ከሆነ እናቴ ጥሩ ሰው እንደሆንላት ተመኝታ ሊሆን ይችላል ጥሩ ሰው ያለችኝ በማለት መለሰላት። ነገር ግን እያየችው እንደነበር አውቆ አንዴም ወደ እርሷ ሳይዞር ነበር ያወራት የነበረው። አሁንም መልሰው በዝምታ ውስጥ ወደቁ። ድንገት ጥሩ ሰው ያንቺም ስም ያምራል አላት። የሺህ ሐረጊቱ ንግግሩ ያልጠበቀችው ስለነበር ተገርማ ዞራ አየችውና
ወደድከው አለችው። በጥያቄው ግራ ተጋብቶ ምን ይበላት? አልወደውም እንዳይል አስቀድሞ ስሟ እንደሚያምር ተናግሯል። ወድጄዋለሁ እንዳይላት ደግሞ ሌላ ነገር አስቦ ሊሆን ይችላል ብላ ልታስብ ትችላለች ብሎ ሰጋ። ሐሳቡን በማንሳቱ ራሱን ኮነነ። የግድ ለጠየቀችው ጥያቄ መልስ መስጠት ስላለበት ማይ ማለቴ ያምራል ለማለት ፈልጌ ነበር፣ ፈልጌ ነው አለ እየተወረካከፈ። ሳቅ አለችና አልወደድከውም ማለት ነው? አልወጣኝም። ወጣህ እንጂ። ለነገሩ ትክክል ነህ። ስሜን ለመጥራት የተስፋ ገብረ ሥላሴን የፊደል ገበታ አንድም ሳይቀር መሸምደድ ይኖርብሃል። ተቀይማኛለች ሲል አሰበና ተጨነቀ። ይህንኑ ሐሳቧን ለማስለወጥ ፈልጎ አረ በጭራሽ የሻረጊቱ ለማለት የፊደል ገበታን መሸምደድ አያስፈልግም። በቃ የሺ ሀ ረ ጊ ቱ አለና እያንዳንዱን ቃላት ረገጥ አድርጎ ጠራቸው። የሺ ሀረጊቱ በሁኔታው ደስ ብሏት ሳቃለችና እኔን ለማስደሰት ብለህ ነው አይደል? አረ በጭራሽ፣ እንዲያውም የተለየ ስም በመሆኑ ልትወጂው ይገባል ሲላት፣ እሷ ግን ዘና ብላ ተረጋግታ ተመልክታው ስቀልድ ነው፣ ስሜን እንኳን እወደዋለሁ አለችው። መልሰው ሁለቱም በዝምታ ተዋጡ። የሺ ሀረጊቱ በዝምታ ውስጥ ሆና በመስታወቱ በኩል ውጪውን እያየች የምታስበው ስለ ጥሩ ነበር። ወጣትነቱ፣ የቀይ ቆንጆ መሆኑ፣ ሲያወራ ድምፁ የሚያምር መሆኑ፣ ይበልጥ ደግሞ አካላዊ ቁመናው በስፖርት የዳበረ በመሆኑ ጠዋት መኪና ሲያጥብ ድምፁን ሰምታ እንዳየችው ነበር የሆነ የማታውቀው ምትሃተኛ ስሜት ውስጧ የተፈጠረው። ይህ ስሜት ለምን እንደተፈጠረ አልገባትም። የተለያዩ ወንዶችን አይታ ታውቃለች። ታዲያ ይሄኛው ለምን ተለየ? በእርግጥ ሁሉም ሴቶች የሚናፍቁትና ልባቸው የሚደነግጥለት የየራሳቸው ወንድ አላቸው። ምናልባት እሱ ይሆናል ሊያስደነግጣት። በራሷ ሁኔታ ተገርማ ፈገግ አለች። ጥሩ ሰው መኪናውን እያሽከረከረ በዝምታ ውስጥ ሆኖ አካባቢውን ሲመለከት 4 ኪሎ ከትምህርት ሚኒስቴር ጀምሮ ፓርላማውንና ቤተ መንግስቱን ጨርሰው እስኪያልፉ ድረስ የጦር መሳሪያ የታጠቁ ወታደሮችን በብዛት ተመልክቷል። ሁኔታው ቢያስጨንቀውም ለመርሳት ጥረት አረገ። ዞር ብሎ የሺ ሀረጊቱን ሲመለከት ዝም እንዳለች ወደ ውጭ ስትመለከት አያት። በዚህ ሰዓት ስለምን እያሰበች እንደሆነ ቢያውቅ ደስ ይለው ነበር። ስለሚያስገርም ውበቷ እያሰበ ንግድ ሥራ ኮሌጅ በር ላይ ደርሶ ቆመ። መኪናዋን ዳር አስይዞ ሲያቆማት የሺ ሀረጊቱ ደብተሯን ይዛ ወረደችና በሩን ሳትዘጋው ተደግፈው ቁልቁል ወደ ጥሩ ሰው እየተመለከተች ለአሁኑ አመሰግናለሁ፣ ከሰዓት ወጥቼ መንገድ ላይ እንዳልቆም በቶሎን አለኝ። እሺ፣ ሰዓቱን ግን አልነገርሽኝም። 9:30 ላይ እዚህ ድረስልኝ። ባልሽው ሰዓት እዚሁ ደርሳለሁ። አመሰግናለሁ ብላው በሩን ዘግታ ዞራ ወደ ትምህርት ቤቱ ስትሄድ መኪና ውስጥ እንደተቀመጠ ፊት ለፊቱ የምትሄደውን የሺ ሀረጊቱን እየተመለከተ በአድናቆት አይኑን ከሷ ሳይነቅል ምን አይነት ውበት ነው ሲል ለራሱ በለሆሳስ አወራ። ባየው በዚያ አስደማሚ የውበት ምትሃት ተደንቆ የተወሰኑ ደቂቃዎች ከአይኑ ተሰውራ ትምህርት ቤቱ ግቢ እስክትገባ አፉን ከፍቶ በአድናቆት ሳያት ቆይቶ ከአይኑ ስትሰወር መኪናውን አስነስቶ እየነዳ አካባቢውን ለቆ ሄደ። ክፍል 4 ጥሩ ሰው ወደ ሰፈር ሲመለስ በወቅቱ ተወዳጅ የነበረውን አይ ፊል ጉድ የሚለውን የእንግሊዝኛ ሙዚቃ መኪና ውስጥ ከፍቶ ከሙዚቃው እኩል ድምፁን ከፍ አድርጎ እየዘፈነ ሰፈር ደርሶ የግቢው በር ላይ አቀዝቅዞ አቆመ። ሙዚቃውን ዘግቶ በመውረድ በቄንጥ እየተራመደ ሄዶ የውጭው በር ላይ ሲደርስ ቆም አለና ራሱን ለማረጋጋት ትንፋሹን ስቦ ከተነፈሰ በኋላ ወደ ውስጥ ገባ። ደጃዝማች አካል ወልድ
ሙሉ ጥቁር ነጭ መስመር ያለበት የእንግሊዝ ሱፍ ለብሰው በረንዳው ላይ በኩራት ቆመው አያቸው። ወደ እርሳቸው በመሄድ ቀስ ብሎ በረንዳ ላይ ወጥቶ ከኋላቸው ቆመ። መምጣቱን እንዳላየ ሆነው ዝም ብለውት በመቆማቸው ያላዩት ስለመሰለው መምጣቱን ለማሳወቅ ድምፁን ሞርዶ አለ። እንዳልሰማ ዝም ስላሉት አልፈለጉኝ ይሆናል ብሎ ቀስ እያለ ወደ ኋላው ዞሮ ለመሄድ እርምጃ ሲጀምር ወደ እርሱ ሳይዞሩ ወዴት ነው? መቼ ሄድ ያልኩ አሉት። ደንግጦ በመቆም እየተሽቆጠቆጠ እንዳረብሸውት ብዬ ነው ብሎ ተመልሶ ቆመ። ደጃዝማች ምንም አይነት እንቅስቃሴ ሳያደርጉ እዛው እንደቆሙ ትሰማለህ አሉት። አሁን እየሰማሁት ነው አለ በትህትናና በታዛዥነት። እሳቸው ግን የቁጣ ቃና በተቀላቀለበት ድምፅ እንደ ዛሬው እንደዚያ ዓይንህን አፈጠህ ልጄን ስታያት እንዳላይህ አሉና የተወሰነ ዝም ብለው ቆዩ። ለመሆኑ የማን ዘር የማን ልጅ መስላህ ነው እንደዚያ ዓይንህን ጎልጉለ በድፍረት ልጄን የምታያት? ይቅርታ ጌታዬ፣ ሁለተኛ አይለመደኝም ሲል ተሽቆጠቆጠ። ደጃዝማች አካለ ወልድ ግን አጥሩን አሻግረው ሩቅ እያዩ አጠገባቸው እንዳለ ሳይቆጥሩ እንዳይደገምህ አሉት። እሺ ጌታዬ፣ አይለመደኝም አለ። እሱም እንደቆመ እሳቸውም ዝም እንዳሉ ጥቂት ቆዩ። ጥሩ ሰው ዝም በማለታቸው ጨርሷል ብሎ አስቦ ዞሮ እርምጃ ሲጀምር አሁንም እንደዚያው እንደቆሙ ዞረው ሳያዩት መንቀሳቀሱን በማወቃቸው ወዴት ለመሄድ ነው ችኮላው? ጥሩ ሰው ድምፃቸውን ሲሰማ ደንግጦ ተመልሶ ቆመና የጨረሱ መስሎኝ ነው ጌታዬ፣ ይቅርታ። ተረጋጋ ጎረምሳው፣ የቸኮለ አፍሶ ለቀመ ይላል የአገሬ ሰው። እርጋታ ያስፈልግሃል አንተ ልጅ። እሺ ጌታዬ አለ እፍረት እንደያዘው አንገቱን አቀርቅሮ። ለመሆኑ የማን ልጅና የማን ዘር ነህ? ለጥያቄያቸው ምን አይነት መልስ እንደሚመልስ ግራ ገብቶት ቆየና ይቅርታ ጌታዬ፣ ዘሬን እንኳን አላውቀውም። ደጃዝማች አካለ ወልድ በመልሱ ተገርመው ለመጀመሪያ ጊዜ ዞረው ዓይናቸውን አፍጠው እያዩት እንዴት ዘርህን አታውቅም? ሰውየው ግራ አጋቡት። የእሱ ዘሩን አለማወቅ ለምን እንደሚያስቆጣቸው ግራ ቢገባውም ለጊዜው መልስ ነው ያለውን አፉ ላይ የመጣለትን ማለቴ ስለ ዘሬ ማንነት ቤተሰቦቼን ጠይቄ አላቅም፣ እነርሱም ነግረውኝ አያውቁም። ደጃዝማች በመለሰላቸው መልስ ባለመደሰት እንዴት ሰው ዘሩን አያውቅም ብለው ጠየቁና መልሰው ለነገሩ አይፈረድባቸው፣ የሰው ዘር ባለመሆናቸው ይሆናል ቤተሰቦችህም ለአንተ ያልነገሩ አሉት። ጥሩ ሰው ንግግራቸው ውስጥ ያለው ንቀት ከግር ጥፍሩ እስከ አናት ጸጉሩ ሲወረው ታወቀው። የንዴት እልህ መጥቶ ጉሮሮ ላይ እንቅ ያደረገው ጀመር። እንዴት በድፍረት ስለ ቤተሰቦቹ በንቀት ይናገራሉ? ደሙ ፈላ። እሳቸው ማን ናቸው? ዘራቸውስ ምን ቢሆን ነው? ከሌላውስ የሚለያቸው ምንድን ነው? ያው እንደ ሌላው ሰው አይደሉም እንዴ? ሀብታም መሆናቸው ብቻ ካልሆነ በስተቀር ደጃዝማች እከሌ መባላቸው ካልሆነ ከሌላው በምን ይለያሉ? ተበሳጨ። ግን ምን ማድረግ ይችላል? ጉሮሮ ላይ አንቆ የያዘው ንዴት አውጥቶ እንደሳቸው ፊታቸው ላይ ዘርግፎት ስራውን ለቆ ሂድ። በእልህ ተነፈሰ። ስራውን መልቀቅ ደግሞ አይችልም። በስንት ትግል የተገኘ ስራ ነው። ስሜቱ ተረበሸ። ግን ደግሞ የእሳቸው ዘር ከሌላው በምን እንደሚለይ መጠየቅ አለበት። እሱ ተወልዶ ባደገባት ድሬዳዋ እንዲህ አይነቱ ነገር የለም። ሁሉም ዘር እኩል ነው። ሶማሌ፣ ኦሮሞ፣
አፋር፣ ሐረሪ፣ አማራ፣ ጉራጌ ወዘተ ብዙ ናቸው። በዘር በሃይማኖት ቢለያዩም በአንድ የኑሮ ባህል ውስጥ ተጠልለው ያገኙትን እኩል ተካፍለው በልተው በፍቅር የሚኖሩባት ሀገር፣ ማንም ከማንም የማይበልጥባት የጋራ ቤታቸው። በገንዘብ በሀብት በዕድሜ ካልሆነ በስተቀር ያው ሁሉም ሰው ናቸው። እሱ የሚያውቀው ይህንን ነው። የእሳቸው ከነዚህ ሁሉ ይለይ እንደሆነ ልጠይቃቸው አለና ይቅርታ ጌታዬ፣ የሰው ዘር የሚባለው የትኛው ዘር ይሆን ሲል በድፍረት ጠየቃቸው። ደጃዝማች አካለ ወልድ በንቀት ወደ እርሱ ዞረው ተመልክተውት ሳቅ አሉና አማራ ነዋ አሉት። ጥሩ ሰው ደነገጠ። አማራ ይላሉ ብሎ አልጠበቀም ነበር። ምናልባት እሱ የማያውቀው ዘር ኢትዮጵያ ውስጥ ይኖር ይሆን ብሎ ጠብቆ ነበር። ድንገት ከአፉ አምልጦት ሌላውስ ጌታዬ? በጥያቄው ተገርመው በኩራት ሳቁና ሌሎቹማ ይለያሉ፣ የነገርኩ ስለ ትክክለኛው የሰው ዘር ነው አሉት። ሰውየውን ጠላቸው። የሰው ዘር እኩልነት የማይገባቸው ደደብ ናቸው ብሎ አሰበ። እንዴት የሚያውቀውን ዘር ከሌላ ዘር ይበልጣል ይላሉ? በምን መስፈሪያ ነው ያበላለጡት? አለና ምንም የማይረቡ ሰው ናቸው አለ። ትክክለኛ አእምሮም እንዳላቸው ተጠራጠረ። ያችን የመሰለች ልጅም ከእሳቸው መፈጠሯን ረገመ። ደሞም ተጠራጠረ። እሷስ እንደሳቸው አለማሰቧን በምን ያውቃል? የአባቷ ልጅ ልትሆን የማትችልበት ምን ምክንያት ይኖራል? እሷንም መጠንቀቅ ያስፈልጋል። እንዲያውም የእንጀራ ጉዳይ ሆኖበት እንጂ ቢርቃቸውና ባያያቸው ደስተኛ ይሆን ነበር ሲል በሐሳብ ከራሱ ሲያወራ ቆይቶ ከሐሳቡ መለስ አለና እንደዚህ ነው ለካ፣ አልገባኝም ነበር አለ ጥሩ ሰው በጥላቻ ውስጡ እየተላወሰ። እዚያው እንደቆሙ የዘመኑ ልጆች ይሄ እኮ ነው ችግራችሁ። የሰለጠናችሁ ይመስላችሁና ማንነታችሁን ትዘነጋላችሁ። ሰው ዘሩን አጥንቱን ሊያውቅ ይገባል አሉት። ከዚህ የማይረባ ማንነት የእኛ ስልጣን የበረዘው አስተሳሰብ ይሻላል ሲላሰበና ንግግራቸውን ስላልጣመው ለመሄድ ቸኩሎ ገባኝ ጌታዬ አለ። የገባው ግን የእሳቸው ደደብነትና ትምክህተኝነታቸው እንጂ አማራ ከሌላው የሰው ዘር ይበልጣል የሚለው ንግግራቸው እንዳልሆነ ልቦና ያውቃል። ደጃዝማች አካለ ወልድ ግን ይሄ ደካማ ንግግራቸውን ያለመስሏቸው ሊገባህ ይገባል፣ ቢከፋም ቢለማም ዘርህን ወቀው አሉትና ቀጠል አድርገው ለመሆኑ ዘርህንስ አትወቀው? ወላጆችህ እነማ ይባላሉ? አንተስ ስምህ ማ ይባላል? ጥሩ ሰው እንደማይለቁት ስለገባው ውስጡ ብስጭት ብሎ ስሜ ጥሩ ሰው ይባላል ሲል መለሰላቸው። ወላጆችህስ? እናቴ ሻሽ ወርቅ፣ አባቴ ደግሞ 50 አለቃ አንዳርጌ ዘገየ ይባላል ሲል መለሰላቸውና ምን ያመጡ ይሆን ሲል በስጋት ንግግራቸውን ይጠብቅ ጀመር። ስማቸውስ ደህና ይመስላል። ለመሆኑ የት ነው የሚኖሩት? እናቴ እንኳን ድሬዳዋ ነው የምትኖረው አለ። ለቅጽበት ለ2 ዓመት የተለያቸው እናቱ ትዝ እያሉት። አባትህስ? አባቴ እንኳን በሕይወት የለም፣ ኮሪያ ዘምቶ በጦርነት ሕይወቱ አልፏል። የወታደር ልጅ ነህ አሉት፣ ስሜታቸው ቅዝቅዝ እንዳለ። በንግግራቸው ውስጥ ያላቸውን ንቀት በማየቱ ዝም ብሎ ማለፍ አልቻለም። አባቱ ጀግና እንደነበሩ ከሀገራቸው አልፈው ለሰው ሀገር ነጻነት ሲዋጉ ሕይወታቸው እንዳለፈ ሊያውቁት ይገባል። እንደ ቀልድ
የወታደር ልጅ ነሃ ብለውት እንዲያልፉት አልፈለገም። ጀግና መሆናቸውን ሊነገራቸው ያስፈልጋል። እንዲሁ በግራዝማች ቀኛዝማች እየተባለ የሚሰጥ የዳቦ ስም እንዳልሆነ ሊያውቁት ይገባል። እሱ የ50 አለቃ እንዳርጌ ዘገየ ልጅ መሆኑን ማወቅ አለባቸው። ጌታዬ፣ አባቴ ጥሩ ጀግና ነበር። በንቀት ዞር ብለው አይተውት እንዲሄድ ነገሩት። ባሳዩት ንቀት ተበሳጨ። ምን አይነት የሰው ክብር የማይገባቸው ከንቱ ሰው ናቸው አለና ፊቱን አዙሮ መሄድ ሲጀምር ጥላሁንን ወደ እኔ እንዲመጣ ንገረው የሚለውን ንግግራቸውን ሲሰማ ቆም ብሎ አዳመጠና መልሶ እየፈጠነ ደረጃውን ወርዶ ወደ ጥላሁን ክፍል ሄዶ ሲጣራ ጥላሁን ከክፍሉ ወጣ። በፈለከኝ እንዴ? እየፈለጉ ነው አለውና ጉዞ ሲጀምር ማናቸው የፈለጉኝ? ጥሩ ሰው ስማቸው መጥራት ተጠይፎ በረንዳ ላይ ያሉልህ አለው። ጌቶችን ማለት ነው? አዎን፣ እሳቸው ይፈልገዋል ብሎት ወደ ክፍሉ ሄዶ በሩን ከፍቶ በመግባት መሬት ላይ ባነጠፋት የጥጥ ፍራሽ ላይ በጀርባው ተንጋሎ በመተኛት በሐሳብ ጭልጥ ብሎ ሄደ። ክፍል 5 ቦታው አዲስ አበባ ንግድ ሥራ ኮሌጅ ፊት ለፊት ነው። ሰዓቱ ከቀኑ 9 ሰዓት ተኩል ሆኗል። ጥሩ ሰው ከኮሌጁ ፊት ለፊት አስፓልቱን ተሻግሮ መኪናውን አቁሞ ወደ ኮሌጁ ቅጥር ግቢ ይመለከታል። ከግቢው የተለያዩ ተማሪዎች መውጣት ጀምረዋል። በተማሪዎቹ መካከል የሺህ አረጊቱ ከግቢው ወጥታ ወደ እርሱ ስትመጣ ተመለከታት። እየቀረበች ስትመጣ ፈጥኖ ወረደና በእሷ መግቢያ በኩል ቆሞ የተወሰነ ጠበቃት። ፈገግ እያለች አጠገቡ ስትደርስ በሩን ከፈተና በክብር ከወገቡ ጎንበስ ብሎ እንድትገባ ጠበቃት። የሺህ አረጊቱ በሚያደርገው ድርጊት መጀመሪያ የቀለደ መስራት ነበር። ካጎነበሰበት ቀና ይላል ብላ ብትጠብቀውም እዚያው እንዳቀረቀረ በመቅረቱ ደንግጣ በአካባቢው የነበሩ ሰዎች አይተዋል አላዩም በሚል ስሜት እየተዘዋወረች ተመልክታ ፈጥና መኪና ውስጥ ገብታ ተቀመጠች። ጥሩ ሰው መግባቷን እንዳረጋገጠ ካጎነበሰበት ቀና ብሎ በሩን በእርጋታ ዘጋውና ገብቶ አስነስቶ እየነዳ መንገድ ጀመረ። የሺህ አረጊቱ ባረገው ድርጊት ተገርማ ሳቅ አለችና ቆይ ምን እየሰራህ ነው ጥሩ ሰው ስትል ጠየቀችው። ምን አጠፋው እመቤቴ ሲል መልሶ ጠየቃት። ተበሳጭታ እመቤቴ እያሾፍክ ነው? ምን ቆርጦኝ እመቤቴ ባንቺ ላይ አሾፋለሁ? እመቤቴ የሚለው ቃል ደግሞ በማለቱ እያሾፈባት እንደሆነ ስለገባት በጣም ተበሳጭታ ፊቷ ሁሉ ልቡጥብጥ ብሎ ስማ እመቤትህን ሌላ ቦታ ፈልግ፣ አሁን መኪናውን አቁም በማለት ተቆጥታ ትእዛዝ ሰጠችው። ጥሩ ሰው ግን ለምን እንደተበሳጨች አልገባው። አባትየው የሰጡትን ትእዛዝ ነው የፈጸመው። በጥላሁን አማካኝነት የተሰጠውን ስልጠና ነው ተግባራዊ ያደረገው። ለምን ታዲያ ተበሳጨች አልገባውም። ዝም ብሎ መኪናውን ሲያሽከራክር አቁም ብያለሁ ብላ በቁጣ ጮኸችበት። ከሁኔታዋ እንደተናደደች ስለገባው መኪናውን አቀዝቅዞ ዳር አስይዞ አቆመና ምን አጥፍቼ ይሆን እመቤቴ? በንግግሬ ሳላውቅ አስቀይሜሽ ከሆነ ይቅርታ አድርጊልኝ አለ ጥሩ ሰው። የሺህ አረጊቱ ግን ይበልጥ በብስጭት የምትናገረው ግራ ገብቷት አተኩራ ተመልክተው የመኪናውን በር ከፍታ ልትወርድ ስትል ቆይ እኔው ራሴ ከፍትልሻለሁ ብሎ ሊወርድ ሲል አስቀድማ በሩን ከፍታ በመውረድ እንደተበሳጨች የፊት ለፊት አስፋልቱን ይዛ በንዴት እየተወዛወዘች ወደፊት ትሄድ ጀመር። ጥሩ ሰው ወርዶ እየተከተላት አጥፍቼ እንደሆነ ይቅርታ አድርጊልኝ እያለ ቢለምናትም ልታናገረው ፈቃደኛ ባለመሆን ዞር እንድልላት ተቆጥታ ጮኻ ስለተናገረችው ደንግጦ ስትሄድ ቆሞ ይመለከት ጀመር።
ነገረ ስራዋ ግራ አጋባው። አሁን ምን የሚያስቀይም ነገር ተናገርኳት? እመቤቴን ያልኳት ይሄ ያበሳጫል እንዴ? ቆይ የጌታ ልጅ አትሆንም እንዴ? እመቤትነት የጠላባት ደግሞ እንደዛ እንዳልል አባትየው ነግረውኛል። ወይ እሷ አታውቀው ይሆናል ብሎ ገርሞት ሳቅ አለና አረ ደግሞ ይሄ ፀሐይ ፊቷን አትቁሮት እኚህ ጌታ የሰው ሁሉ የበላይ አባቷ ልጅነቷን ተጠራጥረው የማንን ልጅ ይዘህ መጣህብኝ ብለው እንደ ስልክ እንጨት ፊታቸው አቁሞ ከንጉሥ ሰለሞን እስከ እመቤት የሺያረጊቱ የዘር ሐረግ እየቆጠሩ እንዳያላዝኑብኝ እየተከተልኩ ብለማመጥ ይሻለኛል አለና ከፊት ለፊቱ እየራቀች የምትሄደውን የሺያረጊቱን ለመከተል ወደ መኪናው ተመልሶ ገብቶ ከኋላዋ ይከተል ጀመር። የሺያረጊቱ እንደተበሳጨች ዝም ብላ መጓዟን ቀጥላለች። ጥሩ ሰው እየነዳ አልፏት ሄዶ ከፊት ለፊቷ አቁሞ ትገባለች ብሎ ቢጠብቃት እሷ ግን መኪናውን አልፋ ጉዞዋን ቀጠለች። ምን ማድረግ እንዳለበት ግራ ገብቶት በመጨነቅ አስነስቶ ቀስ እያለ ከኋላዋ ተከተላት። እየተከተላት እንደሆነ ስለገባት ተናዳ ቆመችና ወደ ኋላ ዞራ እየተመለከተችው አይኖቿን አፍጥጣ በጣቷ ጭንቅላቷን እየነካካች ያመሃል ጤነኛ አይደለህም ብላ ዞራ መንገዷን ቀጠለች። ወይ ጣጣ ምን ዕዳ ውስጥ ነው የገባሁት አለ ጥሩ ሰው የሚያረገው ግራ ገብቶት። ምንም አማራጭ የለውም። ጥሏት አይሄድ ነገር ቸገረው። ያለው ብቸኛ አማራጭ እግሯ ላይም ቢሆን ወድቆ በመለመን መኪና ውስጥ እንድትገባና እቤቷ እንድትደርስ ማድረግ ነው። መኪናውን አንቀሳቅሶ አልፏት ሄዶ ከፊት ቆመና ከመኪናው ወርዶ ወደ እርሷ ሲመጣ የሺያረጊቱ ሊተዋት እንደማይችል ስለገባት ከዚያም ውጭ የተጓዘችው የእግር መንገድ አድክሟት ስለነበር ቆማ ወደ እርሷ የሚመጣውን ጥሩ ሰው እያየች ቆይ ስማ ከኔ ምንድን ነው የምትፈልገው አለችው የድካም ትንፋሽ እየተነፈሰች። ጥሩ ሰው በልምምጥ አይኖቿን እያየ በመማፀን ስራ ሌላ ምን እፈልጋለሁ መቤቴ። ድጋሚ ቃሉን በመድገሙ ብትበሳጭም ምንም ሳትናገር ቆማ ተመልክተው አልፋ ሁለት ሄድ ስትል እባክሽ አጥፍቼም ከሆነ ይቅርታ አርጊልኝ ብሎ ለማመጣት ጀመር። የሺያረጊቱ ንግግሩና ልመናው አልተዋጠላትም። አጥፍቼ አለች በፌዝ ንግግሩን ደግመው። አሁን ከሰው ልጅ ስተት አይጠፋም፣ ይቅርታ አርጊልኝ፣ ስተቴን ወደፊት አርማለሁ። ጥሩ ቀላጅ ነህ አለችውና አልፋ ሄደች። እንዳልሽ ምን ይደረጋል፣ የምለምንሽ ይቅርታ አርጊልኝና መኪና ውስጥ ገብተሽ ላደርስሽ፣ እባክሽ እሺ በይኝ ብሎ ይለምናት ጀመር ከኋላዋ እየተከተለ። አንተ ምን ታረግ፣ የማንም አላጋጅ ቀጥሮ የሚቀልዱብኝ እነሱ ብላ ሄዳ የቆመችው መኪና ጋር ደርሳ በሩን ከፍታ ገብታ ተቀመጠች እንዳኮረፈች። ጥሩ ሰው መኪና ውስጥ ገብታ መቀመጧን ሲያይ በእፎይታ ተንፍሶ እየፈጠነ በመሄድ መኪና ውስጥ ገብቶ አንቀሳቅሶ መንዳት ጀመረ። ሰፈር ደርሰው መኪናዋ ግቢ ገብታ ስትቆም የሺያረጊቱ ከመኪናው ልትወርድ ስትል ጥሩ ሰው ፈጥኖ ቀድሟት ወርዶ በመዞር የመኪናውን በር ከፍቶ በአክብሮት ጎንበስ ብሎ ሲቆም ተበሳጭታ ወርዳ ወደ ትልቁ ቤት ሄዳ ገባች። ጥሩ ሰው በግልግል ስሜት በኃይል ተንፍሶ የመኪናውን በር ዘግቶ ወደ ክፍሉ ሄደ። የሺያረጊቱ እንደተበሳጨች ፊቷ ላይ የእልህ ቁጣ እየተንቀለቀለ ቤቱ ውስጥ ቆማ የነበረችውን ዘርፌን ሳታናግራት አልፋ ክፍሏ ገብታ ደብተሯን አልጋ ላይ ወርውራ ተቀመጠች። ዘርፌ አኩርፋ ወደ ክፍሏ ዝም ብላ የገባችውን የሺያረጊቱን ተከትላ ገብታ አልጋ ላይ የተቀመጠችውን የሺያረጊቱን ምን እንደሆነች ለማወቅ ፊቷን በጥንቃቄ እያየች የኩርፊያዋን ምንጭ ለማወቅ ምን ሆነሻል ለጠየቀቻት ቀጥተኛ መልስ ሳትመልስ ለመሆኑ ከየት ነው ያመጡት ብላ መልሳ ራሷን ጠየቀቻት። ዘርፌ ስለማን እንደምትጠይቅ ስላልገባት
ማንን ነው የምትዩ? ይሄ ሹፌር ተብዬው ነዋ አለች ቁጣዋ ሳይበርድ። ዘርፌ የሹፌሩ ስም ሲነሳ ምን አድርጓት ቢሆን ነው እንዴት ተበሳጨችው ብላ ምንድን ያደረገሽ ንገሪኝ አለቻት ያደረጋትን መጥፎ ድርጊት ለመስማት ጓጉታ። ቆይ እንዲሰድበኝ ነው የቀጠሩት አለች ያረጊቱ።